ስልክህን አንድ ኖቲፊኬሽን ብቻ ቼክ ልታደርግ አንስተኸው ነገር ግን ሰዓታትን አሳልፈህ ታውቃለህ? ያ ጊዜን ለማባከን እኮ አላሰብክም። ነገር ግን ይህ ነገር ብዙ ጊዜ ያጋጥምሃል። እኔም ብዙ ጊዜ ያጋጥመኛል። እናም ችግሩ ዲሲፕሊን የማጣት ወይም ደግሞ ሰነፍ ነኝ ብዬ አስብ ነበር። ነገር ግን ስማር ሳነብ፣ በተለይ ደግሞ ይሄን መጽሐፍ ሳነብ የገባኝ ነገር ምንድነው? ችግሩ የስንፍና ችግር ወይም ዲሲፕሊን የማጣት ችግር አይደለም። ችግሩ የምንድነው? አእምሯችን በቀላሉ ደስታ በሚሰጡ ነገሮች ሱስ ይዞታል። ያን ነው ችግሩ። በዛሬው ቪዲዮ የምናየው እንዴት በቀላሉ ደስታ የሚሰጡን ነገሮች በመቀነስ ከባድ የሚመስሉ ስራዎች ላይ ፎከስ ለማድረግ እንዴት መቻል እንዳለብን ሀሳብ አጋራሃለሁ። ቀጥታ ወደ ቪዲዮ እንሂድ። እስኪ ኖርማል ቀንህን አስበው። እንዴት ነው ቀንህን የምታሳልፍ? በተለይ ደግሞ ልክ ሲደብርህ ምንድነው የምታደርግ? ያ የታወቀ ነው። ቲክቶክ ትከፍታለህ፣ ኢንስታግራም ታያለህ፣ ጤናማ ያልሆኑ ምግቦችን ትመገባለህ። አስበው እኮ አይደለም። እንዲሁም አብዛኛዎቻችን ስልካችን ስናነሳው አይታወቀንም። አንስተን ስንት ቪዲዮ ካየነ በኋላ ነው ራሳችን ምን እያደረግኩ ነው ብለን እሱም ከጠየቅነ ነው። አብዛኞቻችን አናውቅም ምን እያደረግን እንዳለ። አውቶማቲካሊ ልክ የድብር ስሜት ሲሰማን ስልካችን እናነሳለን፣ ስክሮል እናደርጋለን፣ እንገባለን። በቃ ለጊዜው ደስታ የሚሰጡን ነገሮች በማድረግ ራሳችን እንሸውደዋለን። ያ እኔም ብዙ ጊዜ እንደዚህ አድርጌ ያውቃለሁ። በቃ ስክሮል ሳደርግ የተለያዩ ቪዲዮዎችን ሳይ እውልና አንድም መጽሐፍ 10 ደቂቃ ማንበብ ይከብደኛል። አላማዎቼ ላይ መስራት በጣም ያስጠላኛል። ኢቭን ሌላውን ተውትና ለ10 ደቂቃ ስልኬን ትቼ ብቻዬን ቁጭ ማለት በጣም ይከብደኛል በዛ ጊዜ ማለት ነው። እና ብዙ ጊዜ ቅድም እንደነገርኳችሁ የስንፍና ችግር ይመስለኛል። በቃ ሰነፍ የሆንኩ እኔ በቃ የራሴ ችግር የሆንኩ ይመስለኛል። ግን ቅድም እንደነገርኳችሁ ሳውቅ ስማር ምንድነው የገባኝ ነገር? ስለ አንድ ነገር አወቅኩ። ኢንስታንት ግራቲፊኬሽን ወይም ደግሞ ቅጽበታዊ ደስታ ስለሚባል ነገር አወቅኩ። ቅጽበታዊ ደስታ ወይም ደግሞ ኢንስታንት ግራቲፊኬሽን ማለት ምን ማለት መሰላችሁ? ወደፊት የሚጠቅሙን ነገሮች አሁን ላይ ከማድረግ ይልቅ አሁን ላይ ደስታ የሚሰጡን ነገሮች ብቻ ለማድረግ መምረጥ ማለት ነው። ለምሳሌ ሶሻል ሚዲያ ስናይ አሁን ላይ ነው ደስታ የሚሰጠን። ጤናማ ያሉ ምግቦችን ስንበላ ሳምቡሳ ምናምን በቃ እነሱን ስንበላ ወዲያው ነው ደስታ የሚሰጡን። እንዲሁም ደግሞ ለወደፊት የሚጠቅሙን ነገሮችን ስናደርግ ደግሞ አሁን ደስታ ይሰጡናል። ለምሳሌ መጽሐፍ ማንበብ ምናምን ማለት ነው። ቅጽበታዊ ደስታ ወይም ኢንስታንት ግራቲፊኬሽን ማለት ወደፊት የሚጠቅሙን ነገሮች ከማድረግ ይልቅ አሁን ላይ ደስታ የሚሰጡን ነገሮች ለማድረግ መምረጥ ኢንስታንት ግራቲፊኬሽን ይባላል። የአብዛኞቻችን ችግርም ይሄ ነው። አእምሯችን ደግሞ ይፈልገዋል ይሄ። ምክንያቱም አእምሯችን ዲዛይን የተደረገው ድሮ ጫካ ውስጥ ይኖሩ በነበሩ ሰዎች መሰረት ነው። እና ድሮ ጫካ ውስጥ ይኖሩ የነበሩትን ሰዎች እስኪ አስቧቸው። ምንድነው ማደን፣ መብላት፣ መተኛት፣ በቃ ግንኙነት ማድረግ ከሴት ጋር ምናምን በቃ እነዚህ ብቻ ነበሩ። እና እነዛ ነገሮች ወዲያው የሚደረጉ ነገሮች ናቸው። ጫካ ውስጥ ይኖሩ የነበሩ ሰዎች ወደፊት ይጠቅመኛል ብለው የሚያደርጉት ነገር አልነበረም። በቃ መብላት ከፈለጉ ሄደው ያድናሉ፣ ይበላሉ። የሆነ ነገር ከፈለጉ ወደ ኢንስታንት ነው እና ለወደፊት አስበው የሚያደርጉት ነገር አልነበረም። የኛም የአእምሯችን ክፍል በተለይ ደግሞ ኒዮ ኮርቴክስ የሚባለው የአእምሯችን ክፍል ዲዛይን የተደረገው ከ2500 በፊት ይኖሩ ከነበሩ ሰዎች ጋር ተመሳሳይ ሳይዝ ነው ያለው አሁን ላይ ማለት ነው። የኛ አእምሮ እየሰራ ያለው የድሮ ሰዎች ይኖሩበት በነበረው ሃርድዌር መሰረት ነው ማለት ነው። ለዛ ነው ልክ እንደ ድሮ ሰዎች ኢንስታንት ደስታ የሚሰጡን ነገሮች ማድረግ የምንፈልገው፣ የወደፊት የሚጠቅሙን ነገሮች ማድረግ አንፈልግም። እና ጫካ ውስጥ የነበሩትን ሰዎች ስታያቸው ደግሞ ሰርቫይቭ ማድረግ ብቻ ነው የሚፈልጉ። የሆነ ቤት መስራት፣ መኪና አልነበረም በዛ በቃ ሰርቫይቭ፣ የዛሬን በልቶ ጠግቦ መኖር ማደር ብቻ። አእምሯችን በዛ ሌቭል ነው አሁንም እየሰራ ያለ ማለት ነው። እና ሰርቫይቭ ብቻ እንድናደርግ ስለሚፈልግ ለሰርቫይቫል የሚያስፈልገንን ነገር ካገኘነ ሌላውን ነገር ኢነርጂ እንደማባከን ነው የሚበቃ። መጽሐፍ ማንበብ፣ መማር ምናምን ለአእምሯችን ኢነርጂ ማባከን ነው። ራሱን እኛ ምን እንድናደርግ ነው የሚገፋፋን? ቅጽበታዊ ደስታ የሚሰጡን ነገሮች እንድናደርግ በጣም ይገፋፋናል ማለት ነው። ስለዚህ እያንዳንዷ ስክሮል፣ እያንዳንዷ ኖቲፊኬሽን፣ እያንዳንዷ ፈኒ ቪዲዮ አእምሯችን ቅጽበታዊ ደስታ እንዲያገኝ እያደረጋቸው ነው። ስለዚህ ቅጽበታዊ ደስታ ማግኘታችን ምንድነው ችግሩ ካላችሁ ደግሞ በቃ ቅጽበታዊ ደስታ ባገኘንበት ሰዓት ኖርማል ላይፋችን፣ ኖርማል ታስኮቻችን ቦሪንግ ይሆኑብናል። ለምሳሌ እኔ ጠዋት ላይ ብዙ ጊዜ ስክሮል አላደርግም፣ ግን እንደ አጋጣሚ ሶሻል ሚዲያ ከገባሁ ጠዋት ላይ ቀጣይ መጽሐፍ ማንበብ ይከብደኛል። በቃ ቦሪንግ ነው የሚሆንብኝ። ነገር ግን ለምሳሌ ዛሬ እስከ 8 ሰዓት ምንም አይነት ሶሻል ሚዲያ አልገባሁም። እስከ ቀኑ 8 ሰዓት ድረስ ሳነብ ነበር። የተለያዩ ቪዲዮዎችን ዩቲዩብ ላይ ሳይ ነበር። በእርግጥ ግን በቃ ቀድሜ እነዚህ ነገሮች ሳደርግ እነዚህ ነገሮች ቦሪንግ አይደሉም በራሳቸው። በቃ ደስ እያለኝ ነው መጽሐፍ የሚያነብ፣ ደስ እያለኝ ነው መማር። ነገር ግን ቀድሜ ሶሻል ሚዲያ ከገባሁ፣ ቀድሜ የሆነ ኳስ ካየው ምናምን ብቻ ኦቨር ስቲሙሌትድ የሚያደርጉኝ ነገሮች ካደረግኩ ኖርማል ታስኮቼ በየቀኑ ማድረጋቸው ኖርማል ታስኮች ቦሪንግ ይሆኑብኛል። አይምሮዬ ምን ብሎ ያስባል መሰለ? እዛ ጋር ደስታ የሚሰጡኝ ነገሮች እያሉ ለምን ይሄን ደባሪ ነገር አደርጋለሁ? ለምሳሌ መጽሐፍ ማንበብ አሁን ላይ አይጠቅመንም። እንዲሁ ምን ይባላል መሰላችሁ? የጥሩ ልማዶች ዋጋ አሁን ነው፣ ሽልማታቸው ግን በኋላ ነው። የመጥፎ ልማዶች ሽልማት ደግሞ አሁን ነው፣ ዋጋ የሚያስከፍሉና በኋላ ነው ይባላል። ስለዚህ ጥሩ ልማዶችን ስታደርግ
አሁን ይከብድሃል፣ ያስጠላል፣ የሚጠቅመው አይመስልህም። ወደፊት ግን ቡም በቃ ጸዴ ቦታ ላይ ያደርሰዋል። መጥፎ ልማዶች ደግሞ ተቃራኒ ናቸው። አሁን ነው ሽልማት ያላቸው። ልክ እንደ ሶሻል ሚዲያ መጥፎ በቃ የማይጠቅመንን ምግብ መመገብ ምናምን ወዲያው ነው ሽልማታቸው። ስለዚህ ወደፊት ዋጋ ያስከፍሉናል ማለት ነው። ስለዚህ አይምሮዬ ምን ብሎ ያስባል? ሶሻል ሚዲያ ገብቼ ወደ ስራዬ ልመለስ ስል እዛ ጋር እኮ የሚያስደስት ነገር አለ። ጊዜያዊ ደስታ የሚሰጥ ነገር እዛ ጋር ለምን ይሄን ደባሪ ነገር ታደርጋለህ? አሁን ደስታ የማይሰጥህን ይሄን ደባሪ ነገር ለምን ታደርጋለህ ብሎ ኮምፔር ያደርግና ስራዬን መስራት ቦሪንግ እንዲሆንብኝ ያደርገኛል። ይሄ ደግሞ እኔ ጋር ብቻ አይደለም ብዙዎቻችሁ እንዳጋጠማችሁ እርግጠኛ ነኝ። ስለዚህ ለዚህ መፍትሄው ምንድን ነው? አእምሯችን በቀላሉ በትንሹ ነገሮች እንዳይደሰት የምናደርገው እንዴት ነው? እሱን ማድረግ አንችልም። በቃ አማራጫችን መቀነስ ነው። በተለይ ደግሞ ትክክለኛው መፍትሄ የምመሰላችሁ ኦቨር ስቲሙሌትድ የሚያደርጓችሁ ነገሮች ከማድረጋችሁ በፊት ወይም ደግሞ ቅጽበታዊ ደስታ የሚሰጣችሁን ነገር ከማድረጋችሁ በፊት ዋናውን ስራችሁን መስራት አለብኝ ብላችሁ ያሰባችሁትን ስራ መስራት። በቃ ለምሳሌ እኔ ከ8 ሰዓት ከቀኑ 9 ሰዓት በፊት ሶሻል ሚዲያ ላለመግባት እሞክራለሁ። ከዛ በፊት መስራት አለብኝ ብዬ የማስባቸውን ነገሮች ለማድረግ እሞክራለሁ። ምክንያቱም አንዴ ከገባው መመለስ ስለሚከብደኝ። ስለዚህ ዋናው መፍትሄ ወደዛ ከመግባታችን በፊት ከዚህ ጋር ስራችንን ጨርሰን መሄድ። በእርግጠኝነት ይሄ ሁላችሁንም በሚባል ሁኔታ ያጋጥማችኋል። በቃ ኦቨር ስቲሙሌትድ ስትሆኑ ኖርማል ላይፍ ቦሪንግ ይሆናል። ሶሻል ሚዲያ ገብታችሁ ስልካችሁን አጥፍታችሁ ከራሳችሁ ጋር ቁጭ ስትሉ የራሳችሁን ላይፍ ስታዩ ደባሪ ይሆንባችኋል። ይሄ በጣም የታወቀ እኔ እንዲሁም በቅርቡ ኤክስፔሪየንስ አድርጌዋለሁ። ይሄን ነገር ምን ተፈጠረ መሰላችሁ? ኳስ እያየው ትናንት ነው ከትናንት በፊት መሰለኝ ብቻ የአርጀንቲናን ጨዋታ እያየው ነበር። አርጀንቲና ከኢጂፕት እና ጨዋታውን ካየው በኋላ መስራት የነበረብኝ ስራ ነበር። ጨዋታውን ከጨረስኩ በኋላ ማለት እና ልክ ጨዋታውን አይቼ ስጨርስ አስጠላኝ። በቃ ወደ ስራዬ መመለስ ኖርማል ቀን ላይ እኮ ያንን ስራ መስራት ያን ያክል አይደብረኝም፣ ቦሪንግ አይደለም ለኔ አደርገዋለሁ። ጨዋታውን አይቼ ስመለስ ግን አስጠላኝ በጣም። ጨዋታው በጣም ጸዴ ነበር። በጣም ዶፓሚን ሪሊዝ አድርጌ ነበር። በጣም ደስ የሚል ጨዋታ ነበር። በቃ ደስ ብሎኝ ነበር። ስመለስ ወደ ስራዬ አልቻልኩም መስራት፣ በቃ ከበደኝ። ምክንያቱም ቅጽበታዊ ደስታ በሚሰጠኝ ነገር ኦቨር ስቲሙሌትድ ሁኜ ስለነበረ ማለት ነው። ስለዚህ አየሁት፣ ያነበብኩት ነገር ራሴ ላይ ሀፕን ሲያደርግ አየሁትና ገባኝ። ወደ ራሴ ተመልክቼ ለምንድን ነው ይሄን ስራ ዛሬ መስራት ያስጠላኝ ብዬ ሳስብ እዛ ጋር ኦቨር ስቲሙሌትድ ሁኜ ነበር። ስለዚህ ከራሳችን ጋር መታገል ስለማንችል ምንድነው ያለን አማራጭ? ኦቨር ስቲሙሌትድ የሚያደርጉን ነገሮች ወይም ደግሞ ቅጽበታዊ ደስታ የሚሰጡን ነገሮች ከማድረጋችን በፊት ከቻለ አለማድረግ ነው። ካልቻለ ደግሞ እነዛን ነገሮች ከማድረጋችን በፊት የሚጠቅሙን ነገሮች ማድረግ አሉብን ብለን ያሰብናቸውን ነገሮች ወይም ደግሞ ከባድ ናቸው ብለን የምናስባቸውን ነገሮች ማድረግ ዋነኛው አማራጭ ነው ማለት ነው። ሶሻል ሚዲያ አትጠቀሙ፣ ፊልም አትዩ እያልኩ አይደለም። ያን ሪያሊስቲክ አይደለም፣ ሁላችንም ማድረግ አንችልም። ግን እንድታስተውሉ የምፈልገው ነገር ምን መሰላችሁ? በኔክስት ታይም ስልካችሁን ስታነሱ እስኪ ፖዝ አድርጉ፣ አቁሙና የምር የምፈልገውን ነገር ላደርግ እያነሳሁት ነው ወይስ አውቶማቲካሊ ሳላውቀው ተቆጣጥሮኛል ብላችሁ አስቡ። ምክንያቱም የምንፈልገውን ህይወት ኢዚ ሪዋርዶችን በማሳደድ መገንባት አንችልም። በቃ ከባድ ቢመስሉንም ማድረግ ያሉብን ነገሮች ማድረግ አለብን፣ ከባድ ቢሆኑ ራሱ። እኔም እሱን ነው ለማድረግ የሞከርኩ ያለው። ፐርፌክት አይደለሁም፣ በምችለው መጠን ግን በቃ የገባኝ ነገር ኢቭን ዩቲዩብ ቪዲዮ መቅረጽ ራሱ ኢትስ ሃርድ እኮ በጣም። አሁን እኔ ከምሸሻቸው ስራዎች አንዱ ዩቲዩብ ቪዲዮ መቅረጽ ነው። በቃ ረዥም ሰዓት ማውራት፣ የሆነ ስክሪፕት ጽፎ ተዘጋጅቶ በቃ ያነበብኩትን ነገር አሰላሲ ማውራት በቃ ከባድ ነው። እኔ ከምሸሻቸው ስራዎች ከባድ ከሚሆኑብኝ ስራዎች አንዱ ይሄ ነው። ግን ያው ለማድረግ የምችለውን እየሞከርኩ ነው። ምክንያቱም የምፈልገውን ላይፍ ወይም ደግሞ የምፈልገውን ነገር ማግኘት የምችለው ከባድ የሚመስሉኝ ነገሮች ሳደርግ ስለሆነ ማለት ነው። ስለዚህ ኔክስት ታይም ስልካችሁ ስታነሱ ተረጋጉና ፖዝ አድርጋችሁ እስኪ የእውነት የምፈልገውን ነገር ልከፍት ነው የማነሳው ወይስ አላውቅም ምን እንደምከፍት ብላችሁ ተረጋግታችሁ አስቡ። ስለዚህ ይህን ቪዲዮ ጠቅለል ስናደርገው አእምሯችን ኢዚ ሪዋርዶችን በመፈለግ ሱስ ይዞታል። እሱ ለማስቆም ከባድ ነው። ስለዚህ አማራጩ ምንድነው? ኢዚ ሪዋርድ የሚሰጡን ነገሮች ከማድረጋችን በፊት ከባድ የሚመስሉን ነገሮችን ማድረግ ያሉብን ነገሮች ማድረግ ነው ማለት ነው። የዛሬው ቪዲዮ ይመስላል። ጠቃሚ እንደነበረ አልጠራጠርም። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣዩ ቪዲዮ እስከምንገናኝ ይመቻችሁ።